የሰው ልጅ ስልጣኔ ሊደርስበት የማይችል ሀያል መሳሪያ እንዳላት ሀገራችን ኢትዮጵያ ታውቃላችሁ። እንግዲህ በዚህ ዘመን ትልቁ የኃይል ምንጭና ትልቁ መሳሪያ ኒውክሌር ተደርጎ ይወሰዳል። ትልቁ መሳሪያ ግን ውሃውን የያዘ ዓለምን በሙሉ መቆጣጠር ይችላል። አውራደሮች ሰሞኑን ሲጣሉና ድንጋይ ሲወራወሩ ካያችሁ አንበሳው የተኝቶ ነው ማለት ነበረባችሁ። ምክንያቱም የጠባቸው መንስኤ ውሃውን በአንድ አቅጣጫ በአንድ መንገድ ለመውሰድ ሲታሰብ ነው። ኒውክሌርን የሚጠቀሙ ሀገራት የተፈጥሮ ሀብቶችን በአንድ አቅጣጫ በመውሰድ የራሳቸውን የበላይነት ለማወጅ በመሞከር ውስጥ እንጂ ትልቁ መሳሪያ ኒውክሌር አልነበረም፣ ውሃ። እንግዲህ ሀገራችን ኢትዮጵያ የዓለም ሕዝብ በሙሉ ጠጥቶ የሚያድረውን 95 በመቶ የሆነውን የምንጭ ውሃ ለዓለም ሁሉ ሕዝብ የምትሰጠው ይቺ ሀገር ናት። ኢትዮጵያ የተለየች ናት የሚባለው በዚህ ብቻ ነው። የተለየ ገጽታ ኑሯት ወይም የተለየ ፍጡር ኑሮባት ሳይሆን በተፈጥሮ የተሰጣት ተፈጥሯዊ ስጦታ ለሕይወት አስፈላጊ ስለነበር ሰው ብቻ ሳይሆን ፍጥረታት በሙሉ ጠጥተውት ሊኖሩበት የሚችሉትን የሕይወት አንድ አካል የሆነውን ውሃ የያዘች ሀገር በመሆኗ ነው። እሱም ኑሮ ግን እኛ ውሃ ይጠማናል። በውሃ በቅሎ ሊያፈራ ነገር ሰብልም ጠፍቶ እንራባለን። ብዙ ነው ስንክሳራችን። ሕይወት ያለ ሁሌም ከውሃ ላይ ነውና ውሃውን የያዘ ዓለምን መቆጣጠር የቻለ ነውና ውሃውን መጠቀም ብንችል ካለን ሀብት 2% ብንችል ዓለምን በታክስ ብቻ መቆጣጠር እንችል ነበርና ውሃው ላይ ነው ትልቁ መሳሪያ። የመጪው ዘመን ትልቅ ኃይልም ውሃ ላይ ስለሆነ የአንበሳውን ድርሻ መያዝ ከፈለጋችሁ ውሃውን መቆጣጠር ቻሉ። ሰላም።